በዚህ ዓለም ላይ በሚሊዮን የሚቆጠሩ ወንዶች አሉ። ነገር ግን ወንድነት ምንድነው ተብሎ ቢጠየቅ በትክክል የሚል ሰው ጥቂት ነው። ብዙዎቻችን ወንድ ሆነን ተፈጥረናል። ነገር ግን ወንድነትን በሚገባ አልተማርነውም። በዚህ ፈጣንና ግራ በሚያጋባ ዓለም ውስጥ ሕይወት እንደማዕበል ስትገፋ ወንድነት የት ነው ብለህ ጠይቀህ ታውቃለህን? ስኬት ማለት በኪስ ያለው ገንዘብ ብቻ ነውን? ወይስ በትዳርህ፣ በቢዝነስና በማህበራዊ ሕይወት የምታሳየው ጥንካሬ? ዛሬ አንድ እውነት እነግርሃለሁ። ወንድ መሆን በተፈጥሮ የሚሰጥ ስጦታ ቢሆንም ወንድነት ግን በሂደት የሚገነባ ጥበብ ነው። እንኳን ወደ የወንድነት ልክ ቻናል በሰላም ነው። ይህ የአንተ የማንነት መለኪያ መጀመሪያ ነው። ባለንበት ዘመን የወንድነት ትርጉም የጠፋ ይመስላል። አንዳንዶች በጭካኔ፣ ሌሎች ደግሞ በዝምታ ይተረጎሙታል። ነገር ግን እውነተኛ የወንድነት ልክ ሚዛናዊነት ነው። በዚህ ቻናል የምንዳስሳቸው 4 ዋና ዋና ምሰሶዎች አሉ። አንደኛ፣ ጠንካራ ማንነት። ማንም ሳይነግርህ አንተ ማን እንደሆንክ የምታውቅበት ደረጃ። ሁለተኛ፣ ስነ ልቦናዊ ብስለት። ስሜትን የምትገዛ እንጂ ስሜት የሚገዛ እንዳትሆን ማድረግ። ሶስተኛ፣ የገንዘብ አያያዝ። ገንዘብ ለአንተ እንዲሰራ እንጂ አንተ ለገንዘብ ባሪያ እንዳትሆን። አራተኛ፣ ማህበራዊ ስኬት። በትዳርህና በማህበራዊ ሕይወትህ እንዴት ተደማጭና ተወዳጅ መሆን ትችላለህ? ቆይ ግን እነዚህን ሁሉ በአንድ ላይ ማሳካት ይቻላል ብለህ ልትጠይቅ ትችላለህ። መልሱ አዎ ነው። ግን የሚጀምረው ከአንተ አስተሳሰብ ወይም ማይንድ ሴት ለውጥ ነው። ዓለም ወንዶችን የምትፈልገው ለጥንካሬያቸው ነው። ነገር ግን ጥንካሬ ማለት ጡንቻ ብቻ አይደለም። እውነተኛ ጥንካሬ በኃላፊነት ውስጥ ነው ያለው። በቢዝነስ ስትወድቅ ተመልሰ የምትነሳበት፣ በትዳር ውስጥ እንዳለት የምትጸናበት እና በገንዘብ አያያዝ የምትጠነቀቅበት ጥበብ ነው። ብዙዎቻችን ትምህርት ቤት ስለ ካልኩለስ ተምረን ይሆናል። ነገር ግን ስለ ሕይወት ስነ ልቦና ማንም አላስተማረንም። ስለ ታሪክ አንብበናል። ነገር ግን የራሳችንን ታሪክ እንዴት እንደምንሰራ አልተነገረንም። የወንድነት ልክ የተቋቋመው በዚህ ክፍተት መሙያ እንዲሆን። እዚህ የምናወራው ስለ ጽንሰ ሐሳብ ብቻ አይደለም፣ ወደ ተግባር የሚቀየሩ የሕይወት መሮችን ጭምር ነው። ቪዲዮን ከመጨረሳችን በፊት ዛሬውን ልታደርግ የሚገባ አንድ ወሳኝ ነገር እነግርሃለሁ። ግን መጀመሪያ ይህ ጉዞ የአንድ ሰው ብቻ አይደለም፣ ጠንካራ ማህበረሰብ የምንገነባበት መድረክ ነው። እዚህ ቻናል ላይ በየሳምንቱ ስለ ስኬታማ ወንዶች ስነ ልቦና፣ ስለ ቢዝነስ ስልቶችና ስለ ወንድነት ሚስጥሮች በጥልቀት እንወያያለን። ራስን ለመለወጥ የወሰንክ ቀን፣ የወንድነት ልክን ከፍ ያደረግክበት ቀን። ግራ መጋባት ይብቃ። ወደ እውነተኛው ማንነት የምትመለስበት ጊዜ አሁን ነው። የወንድነት ጉዞ ገና ጀምሯል። ይህ የመጀመሪያው እርምጃ ነው። አብሬን ለመጓዝ ዝግጁ ነህን? ሀሳቡ ከተመቸ ቪዲዮ ላይክ አድርገው። ሌሎች ወንድሞች ሼር በማድረግ እንዲደርሳቸው አድርግ። ከሁሉም በላይ ግን አዳዲስና ጠቃሚ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ የዚህ ጠንካራ ማህበረሰብ አካል ሁን። በሚቀጥለው ቪዲዮ እስከምንገናኝ በወንድነት ልክ ጽና። ሰላም።